ለያዩ የምትፈልጉ ማናቸውም ብትሆኑ አይለያዩም። ምክንያቱም እኛ ሩታን በጣም ነው የምንወዳት። በጣም ምርጥ ናት። ቤተሰብ ሙሉ ነው የወደዳት። ሲጀመር ለኛ ቤት ትሆናለች፣ ለወንድሜ ትሆናለች ብለን ያሰብናት ምርጥዬ ልጅ ናት። ታጋሽ የሆነች ልጅ ናት። ብዙ ነገር ያየንባት ናት። ከዚህ በፊት ለፍቅር ብዙ መስዋዕትነት የከፈለች ናት። ይሄ ደግሞ ቤተሰቡ ያውቃል። እና ምንድነው በመጀመሪያ ደረጃ ሩታዬ እኔ መወድሽ እንደ አብርሽ በጣም ነው መወድሽ። አብርሽን ባየሁበት አይን ነው አንቺንም የማየው። ምክንያቱም የእሱ ሚስት በመሆንሽ ብቻ ሳይሆን እሱን ሳይ አንቺን አያለሁ። ስለዚህ ይሄ ትዳር በቀላሉ ባታፈርሹ ደስ ይለኛል። በቀላሉ ባይፈርስ አሁንም ቆም ብላችሁ ብታዩ። በቀደም ለታ መግለጫ ሰጥታችኋል፣ አይቻለሁ ቪዲዮ። ከእንግዲህ በቃ ተለያይተናል። እኛ ግን ተስፋ አንቆርጥም አሁንም ቢሆን ማለት ነው። ምክንያቱም በእናንተ ተስፋ አንቆርጥም በጭራሽ። እና ብታስቢበት፣ ቆም ብለሽ ብታይ። በመጀመሪያ ደረጃ ቤተሰቦች ልናገር የምፈልገው ነገር አንዲት ሴት ልጅ በቃ ትዳሩን አልፈልግም ካለች ቤቴ ብላ አትመጣም። ይሄ ማለት ምን ልላችሁ የፈለኩት ምንድነው፣ ፍቅር አላት፣ አልጨረሰችም ፍቅሯን። ለዛ ነው ቤቱ የተመለሰችው። እኔ የሚገባኝ እንደዛ ነው። ፍቅር የጨረሰች ሴት ልጅ ከሱ ጋር የሚያገናኛትን ማንኛውንም ነገር አትፈልግም። ቤት ሊሆን ይችላል፣ ምን ሊሆን ይችላል፣ ምንም አይመስላትም። ምክንያቱም ተስፋ ቆርጣለች በሱ ማለት ነው። እሷ ጋር ግን ማነበው ነገር ያ አይደለም። ቤት ገብታለች፣ አይቻለሁ። በጣም ደስ ብሎኛል። እንዲያውም ሊፈቱት ነው ነገሩ ብዬ በጣም ደስ ብሎኝ ነበረ። እና አሁንም ግን ቤት መግባቷ አንድ እንትን ነው ለኔ፣ ፍቅር እንዳለ ውስጧ ላይ ያላለቀ ነገር እንዳለ ያሳያል። እና አልጨረሽም ፍቅርሽን፣ ውስጥሽ ላይ ፍቅር አለ እና ተመለሺ።